ጉራጌ መሆን ባትችል እንደ ጉራጌ መሆን ትችላለህ። ጉራጌዎች ከኢትዮጵያውያን አናሳ ሆነው ሳለ እንዴት ቢዝነሱን ሊቆጣጠሩት ቻሉ? ለካስ ከብዛት ጥራት ወገኔ። ልክ እንደነርሱ እስራኤላውያንም በዓለም ላይ አናሳ ሀገርና ሕዝብ ሆነው ሳለ የዓለም 1/4 የሚሆነውን ሀብት በእነርሱ እጅ ይገኛል። እዚህ ጋር አንድ ሚስጥር አለ። እስከ መጨረሻው ድረስ ከተከታተላችሁኝ ቢያንስ 3 ነገሮችን ካገኙበታላችሁ። ይህ ታሜ ሶሉሽን ነው። ጉራጌ መሆን ባትችል እንደ ጉራጌ መሆን ትችላለህ። ጉራጌዎች በስራ በጣም ጠንካራ ናቸው ይባላል። ነገር ግን ሁሉም ሰው እኮ በጣም ጠንካራ ሰራተኛ ነው። አማራው፣ ኦሮሞው፣ ትግሬው፣ አፋሩ፣ ወላይታው ጠንካራ ሰራተኛ ነው። ልዩነቱ ሌላ ነው። ምን መሰላችሁ? ጉራጌ ስራ አይመርጡም። በዛ ላይ ረጅም ጊዜ የመስራት ልምድ አላቸው። እርሱ ብቻ አይደለም ለየት የሚያደርጋቸው ከፍተኛ የሆነ የቁጠባ ልምድ አላቸው። በተለይ እቁብ የሚባለውን ባህል አጥብቀው ይተገብሩታል። ጉራጌዎች እንደ እስራኤላውያን ናቸው። ይህንንም በምሳሌ ላሳያችሁ። እስራኤላውያን በሀገር ደረጃ ሆነ በህዝብ ብዛት በጣም ትንሽ ናቸው። ነገር ግን የዓለም 1/4 ሩቡን የሚሆነውን ሀብት የያዙት የእስራኤል ዜግነት ያላቸው ናቸው። በዚህ ደረጃ ካየናቸው ጉራጌዎችም ከኢትዮጵያውያን አናሳ ናቸው። ነገር ግን በአፍሪካ ትልቁ የገበያ ማዕከል መርካቶ ስትገባ የሌላ ሀገር ሰው የሌለ እስኪመስልህ ድረስ ሊሰማህ ይችላል። ቢዝነሱን አስመጭና ላኪነቱን በበላይነት ተቆጣጥረውታል። ሌላው ጉራጌዎች ሙሉ ቤተሰባቸው ጠንካራ የሥራ ባህል ነው ያላቸው። ወንዶቹ ብቻ ሳይሆኑ ሴቶቹም የቢዝነስ ሕግን ያወቁ ናቸው ይባላቸዋል። እንዲያውም አንድ አባባል አለ። ጉራጌ ሊወለድ ሲል ክፍል 1 የቢዝነስ ሕግን ጨርሰው ነው የሚወለዱት ይባልላቸዋል። ትክክል ነው። እጅግ በጣም ጥበብ አላቸው። ስራ ሲጀምሩ እንደ ማንኛውም ሰው በትንሹ ነው። ለምሳሌ ብንመለከት አንድ የጉራጌ ቤተሰብ የሆነ ልጅ ከክፍለ ሀገር መጥቶ የመጀመሪያው የሚሆነው አጎቱ ጋር፣ ወንድሙ ጋር፣ አክስቱ ጋር ተጠግቶ በነፃ በሚባል አሊያም በትንሽዬ ብር እየታሰበለት ትልቁን የቢዝነስ ሕግ ይማራል፣ ያጠናል። ትልቁ ሚስጥር ያለው እዚህ ጋር ነው። ብዙዎቻችን ገንዘብ ቶሎ ማግኘት እንፈልጋለን። የሚቆጠር የሚታይ ብር እንፈልጋለን። ወዲያው መለወጥ እንፈልጋለን። እንደዚህ አይደለም ለውጥ የሚመጣው። በነፃ አሊያም ትንሽዬ እየተከፈላቸው እየሰሩ ከፍተኛ የሆነውን ልምድ ያዳብራሉ። ከዚያም አሰሪያቸው ራሱ የያዙት ያካበቱት ልምድ ያይና እንዲለዩት አይፈልግም። ቁጥር 2 ቁጥር 3 ቅርንጫፎችን በመክፈት እነርሱ እንዲመሩለት አሊያ በድርሻ እንዲሰሩ ያደርጋቸዋል። በዚህም ጥቂት ዓመታትን እንደሰሩ ወዲያውኑ የራሳቸውን ካፒታል ቢውልድ ያደርጋሉ፣ ይገነባሉ። አያችሁ፣ በዓለም ላይ ትልቁ ኢንቨስትመንት በራስ ላይ የሚደረግ ኢንቨስትመንት ነው። ምን ማለት መሰላችሁ? በሆነ አጋጣሚ ገንዘባችሁን ብታጡት አሊያም ብትዘረፉ ወይ ደግሞ ቢቃጠል እንደ አዲስ መልሶ ለመገንባት ለመቋቋም በራሳችሁ ላይ ኢንቨስት ካደረጋችሁ ጊዜ አይፈጅባችሁም። ምክንያቱ ደግሞ ሌባ የማይወስደው ዕውቀት ገንብታችኋል ማለት ነው። ሌላው በዚህ ዝግጅት ላይ ካፍላችሁ የወደድኩት ነገር በአንድ ነገር ላይ ወረተኞች እንሆናለን። ምን ማለት መሰላችሁ? አንድ ነገር ስንጀምር በስሜት ነው የምንጀምረው። ይህ ስህተት ነው። መጀመር ያለብን በስሌት ነው። በስሜት ከሆነ በግፊት ከሆነ አንድ ሰሞን እንደጀመርን አካባቢ ወጥረን እንሰራለን። ከዚያማ እንደጠበቅነው አልሆን ሲለን እንደምንፈልገውም ስላልሆነ ነገርየው ቀስ በቀስ እርግፍ አድርገን አሊያ ለይስሙላ ብቻ የምንመላለስ እንሆናለን። እዚህ ጋር አንድ ምሳሌ ላንሳ። አንድ ትልቅ ሰፊ የሆነ የዛፍ ክምችት ያለበት ቦታ ላይ አንድ ባለሀብት ዛፉን እንዲቆርጡለት ሰራተኞቹን ይቀጥራል። በዚህም ጉራጌዎችን ለብቻቸው፣ አማራውንም፣ ኦሮሞውንም፣ ትግሮቹንም ለየብቻው ቦታ ከፍሎ ሰጣቸው። በዚህም አስገራሚ የሆነ ውጤት ነው የተገኘው። በአጭር ሰዓት በመስራት ብዙ የሰሩት ጉራጌዎች አይደሉም። ነገር ግን በከፍተኛ ብልጫ ብዙ ምርት ያመረቱት ግን ጉራጌዎች ናቸው። ይህ ምን ማለት መሰላችሁ? ሌሎች የሚሰሩት ሰዓት ቆጥረውና በሚሰሩበት ወቅትም ከፍተኛ ጉልበት ያወጣሉ። ስለሚደክማቸውም የሻይ የእረፍት ሰዓት ወዘተ በማለት ሳያውቁት ብዙ ጊዜ ያጠፋሉ። ከሰዓት በፊት በመግባት ሳይቸኩሉ ረጅም ሰዓት በመስራት በከፍተኛ ብልጫ ብዙ ምርት ሊያመርቱ ችለዋል። ይህ እንግዲህ በፕሮፌሰር አሊያም በዩኒቨርሲቲ የተጠና ጥናት አይደለም፣ በአንድ የእንጨት ነጋዴ ባለሀብት እንጂ። ሌላው ደግሞ በጉራጌዎች ምድር ፀሐይ አትጠልቅም የተባለላቸው ሆነዋል። በዚህ ደግሞ ጉራጌዎች ሌላ ታሪክ አላቸው፣ ስራ አለመናቅ። ይህም ማለት ሊስትሮ ሲሰራ ዛሬ ያገኛችሁት ልጅ በአመቱ ሱቅ በደረቴ እንዲሁም ቀበቶ
ሰዓት ቦርሳዎችን ሲያዞር ታዩታላችሁ። ይህም ልጅ እንግዲህ ምንም አጋዥ ደጋፊ የሌለው ሲሆን የሚገርመው ነገር ግን የቀን ዕቁብ ይጥላል። በአመቱ ደግሞ ትንሽ የሱቅ ከፍቶ ሲሰራ ታዩታላችሁ። አሁንም ዕቁብ ይጥላል። እንዲህ እያሉ አስመጭና ላኪ እንዲሁም የድርጅት ባለቤት ወዘተርፈ የተለያዩ የኢንዱስትሪና መሰል የድርጅት ባለቤት ይሆናሉ ማለት ነው። ወዳጄ የተናቀ ትንሽ ስራ ብሎ ነገር የለም። ስራ እንዳትንቁ። ዛሬ ላይ ሆነ የማትተገብረውን ነገር ነገ እንዲህ ሲሆን እተገብረዋለሁ እንዳትል። ዛሬውኑ ጀምረው። ቅድም ስለ ዛፍ ቆረጣው አንስቼላችኋለሁ። አሁን ደግሞ ስለ ዛፍ መቁረጫው ምሳር ልነግራችሁ ነኝ። ብዙ ጊዜና ኃይልን አጥፍቶ በደነዝ ምሳር ከመገዝገዝ ጥቂት ጊዜ ወስደህ ምሳርህን አፍላው፣ ሞርደው። ከዚያም በአጭር ሰዓት ብዙ ዛፎችን ትቆርጥበታለህ። ብልህ ሰው ሊያደርግ የሚችለው ይህንን ነው። ይህንን ፕሮግራም ሳዘጋጅላችሁ እኔነቴን አይታችሁ ሳይሆን ቢያንስ አንድ ነገር እንደምታገኙበት በማመን እንዳዳመጣችሁኝ አምናለሁ። በሌላ ዝግጅት እስከምንገናኝ ይህንን ፕሮግራም ለሌሎች ይደርስ ዘንድ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አጋርነታችሁን እንድታሳዩኝ በትህትና እጠይቃለሁ። ቸር ሰንብቱ። የተባበረችውን ኢትዮጵያን እንገነባለን።